ሰላም የተሰማ ላብ ቤተሰቦች ተሰማህ ይባላለሁ። የአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ የሶስተኛ ዓመት ተማሪ እንዲሁም ደግሞ ፉል ስታክ አፕሊኬሽን ዲቨሎፐር ነኝ ማለት ነው። ዛሬ እስኪ እውነቱን እናውራ። ዛሬ በዚህ ዩቲዩብ ቻናል ማለት ነው። እስኪ ሁላችሁም በያላችሁበት ቦታ አዳማም ያላችሁ አዳማ፣ አዲስ አበባም ያላችሁ አዲስ አበባ፣ በያላችሁበት ከተማ እስኪ ዞር በሉና አካባቢያችሁን ተመልከቱ። እስኪ ስንቱ ሰው ነው በተመረቀበት ዩኒቨርሲቲ በተማረው ስራ እየሰራ ራሱን ወይም ደግሞ ቤተሰቡን እያስተዳደረ ያለው ስንቱ ሰው ነው? ሁሉም ሰው እንደዛ ነው? ዩኒቨርሲቲ በተማረው ነው እየሰራ ያለው? እስኪ ይሄ ሪያሊቲ ግቡና ራሳችሁ ቼክ አድርጉት። ገብታችሁ ኢንተርኔት ላይም ሪሰርች አድርጉ፣ ጠይቁ ሰዎችን። ሊንክድኢን ላይ ገብታችሁ እዩ፣ ፌስቡክ ላይ ገብታችሁ እዩ፣ ዩቲዩብ ላይ እዩ። ስንቱ ሰው ነው በተመረቀበት ዩኒቨርሲቲ በተማረው ስራ እየሰራ ያለው? ይሄንን እውነታ ለእናንተ ተዋለሁ። እኔ ግን ይሄንን ያነሳውበት ምክንያት ምንድነው? ዩኒቨርሲቲ ላይ ተማሪዎች ልክ አንዱ ተማሪዎችን የሚገታው ነገር ምንድነው? ዲፓርትመንት። ተማሪው የሆነ ዲፓርትመንት ይደርሰዋል። በቃ እኔ የምፈልገው ዲፓርትመንት አልደረሰኝም ብሎ እጁን አጣጥፎ ቁጭ ይላል። ኦኬ ትችላለህ ብሮ። ከዛስ ላይፍ ደግሞ አለ እኮ። ላይፍ አያስቀምጥም። አሁን ዩኒቨርሲቲ ላይ ኦኬ በቃ ዶርም አትቸገርም፣ ኢንተርኔት አትቸገርም፣ ምግብ ውሃ አትቸገርም። ሪል ወርልዱ ላይ ስትወጣስ ያኔ ማን ነው ማተር የሚያደርገው? ማን ነው ያኔ ላንተ የሚያስብልህ ላንተ የሚሰራልህ? ምክንያቱም ማትወደውን ስራ እኮ ደግሞ ልሰራ ነው ማለት ነው። በዛ እንኳን ስራ ብታገኝ ማለት ነው። እኔ በጣም ነው የሚገርመኝ አንዳንዴ ሪል ወርልዱ በደንብ ማየት አለብን። እንደምታስቡት ዲፓርትመንት ማተር ያደርጋል። ማተር የሚያደርገው ኮንሲስተንሲ ነው። ማተር የሚያደርገው ዲሲፕሊን ነው። ማተር የሚያደርገው አንድን ነገር ቢያንስ ለተወሰነ ጊዜ በቃ ስግጥ ብሎ መስራቱ። ምክንያቱም ለብዙ ሰው አይመስልም። ልክ እኮ ነው። ምክንያቱም ካላዩ እንዴት ያምኗቸዋል? እናንተ እኮ ሰርታችሁ ማሳየት አለባችሁ። ለምሳሌ አንድ ሰው የሆነ ኮርስ የአንድ አመት ኮርስ እየወሰደ ነው። ያንን ኮርስ ወስዶ ስራ መስራት እስካልጀመረ ድረስ ሰው በቃ አያምንበትም በሱ ብቃት። ስለዚህ በቃ ራሱ ነው ሞቲቬሽኑ ለራሱ ማለት ነው። በቃ በራሱ ሞቲቬት እያደረገ መስራት ነው ያለበት እስከሚጨርስ ድረስ ማለት ነው። ይሄኛው ነው ያለው። ይሄ ነው በቃ ሪል ወርልዱ ላይ ያለው ነገር ይሄ ነው። ማተር የሚያደርገው ዲሲፕሊን ነው። በቃ ነገሮችን ስግጥ ብሎ ለተከታታይ ጊዜ ውጤት እስከሚታይበት ድረስ መስራት ነው ማተር የሚያደርገው። ምክንያቱም እስኪ እንይ ወደ ውጭ እንይና ዓለም ላይ ትልልቅ ሰዎችን እንይ እስኪ። ትልልቅ ስኬታማ ሰዎች አሜሪካ ላይ ያሉትን፣ ዓለም ላይ ያሉትን ትልልቅ ኢኮኖሚስቶችን ወይም ደግሞ ትልልቅ ስኬታማ ሰዎችን እንያቸው። እውነት እነሱ በተማሩት ነው እዛ የደረሱት? በተማሩት ብቻ ነው? ዩኒቨርሲቲ ገብተው በተማሩት ነው እዛ የደረሱት? ቤተሰቦቻችንስ